ሳምንት የሚገርም ሳምንት ነው የሚሆነው። እንደተለመደው ከነገ ሰኞ ጀምሮ በፊታችን ባለው ሳምንት የሚኖረውን ትላልቅ ፋይናንሻል ኢቨንቶች እነግራችኋለሁ። እናንተም እንደተለመደው ፎሎ እያደረጋችሁ ተከታተሉኝ። ከሁሉም በፊት አንድ ማወቅ ያለባቸው ነገር ዶናልድ ትራምፕ የቬንዙዌላ ኤርስፔስ ላይ ትላንትና ማታ እገዳ ጥለዋል። እንደዛ ማድረግ መቻላቸው ራሱ እኔ አላቅም ነበረ። ነገር ግን ባለፈው ሳምንት ተዳክሞ ለነበረው የፕራይስ አክሽን በጣም አሪፍ ካታሊስት ይሆናል። ሰኞ ላይ እንደምታዩት አይኤስኤም ማኑፋክቸሪንግ ፒኤምአይ ይኖራል። ከዛ እስከዚህም ደግሞ ኢምፓክት ያለው ኤርኒንግ ኒውስ የለም እንደምታዩት። ማክሰኞም እንደምታዩት ነው ኦሬንጅ እና የሎ ፎልደር ብቻ ነው ያለው። ድጋሚ ማክሰኞ እንደምታዩት ጀስት ቤዚክ የሆኑ ካምፓኒዎች ናቸው ኤርኒንጋቸውን የሚያስታውቁት። ከዚህም ኢምፓክት ያላቸው አይደሉም። ሮብ እንግዲህ ሁሌም አሪፍ ቀን ነው የሚሆነው። ኤዲፒ ነን ፋርም ኢምፕሎይመንት ቼንጅ ይኖራል እና ደግሞ አይኤስኤም ሰርቪስስ ፒኤምአይ ይኖራል ሮብ። ይሄ ሳምንት እንግዲህ እንደምታዩት ኤርኒንግ የሞተ ነው የሚሆነው። እንደምታዩት ዲሴምበርም ስለሆነ እንደምታዩት ነው ሮብ ብዙም ኢምፓክት ያለው ካምፓኒ አይኖርም። ሐሙስ እንግዲህ እንደምታዩት ነው አንኢምፕሎይመንት ክሌምስ ይኖራል። ኤርኒንግ ዜናው እንግዲህ እንደተለመደው ነው። ሐሙስ ላይ ምንም አይኖርም ማለት ይቻላል። ነገር ግን ቲዲ የሚባለው ባንክ አለ። ይሄ ባንኪንግ ሴክተሩ ላይ ኢምፓክት ያለው ስቶክ ነው። ከዛ አርብ ደግሞ አለ ኮር ፕራይስ ኢንዴክስ ይኖራል አርብ ላይ ማለት ነው። እና ደግሞ አርብ ላይ ምንም አይነት ኤርኒንግ ኒውስ የለም። ይሄ ማለት በቃ አሪፍ ፕራይስ አክሽን እንደሚኖር ይጠበቃል ማለት ነው። ዲሴምበር ቢሆንም አሪፍ ፕራይስ አክሽን ይሰጣል ማለት ነው ለሳምንቱ።